ሰው ለሰው ሰው ለሰው ቢፋቀር በለው። የተከበራችሁና የተወደዳችሁ የኛው ለኛው ሚዲያ ቤተሰቦች እንደምን ሰንብታችሁልናል? ዛሬም አድማጮቻችን ራሳቸውን እንዲመለከቱበትና እንዲበረታቱበት ይረዳቸዋል ብለን ያሰብነውን ጽሑፍ ይዘን ቀርበናል። ጽሑፉን ያገኘነው ከዛሬ 18 ዓመታት በፊት ለኢትዮጵያችን ሚሊኒየም ከየካቲት 23 ቀን 2000 ዓመተ ምህረት ጀምሮ በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን ተዘጋጅቶ በነበረ ታላቅ አውደ ርዕይ ላይ ከተጻፈ ብሮሸር ነው። እኛ በዚህ ምክር ያገኘነው ቁም ነገር ሁሌ እንደ አዲስ ያስደምመናል። የቀደመውንም ትውልድ እንድናከብርና እኛም ድርሻችንን እንድንወጣም ያነሳሳናል። አድማጮቻችንም ቢሰሙት ዘመኑ አጅተው በስልጣኔው ተጠቅመው ጊዜያቸውን ዋዛ ፈዛዛ ከበዛበትና ከማያንጽ መልእክት ማድመጥ አውጥተው ለሰብዕናቸው ክብር በመስጠት ቀሪ ዘመናቸውን በቁም ነገር በማሳለፍ የተቀበሉትን አደራ ለመተግበር ያስባሉና እኔና አባቴ በሚል ተዘጋጅቶ የነበረውን ጽሑፍ ባለበት እንደሚከተለው አቀረብንላችሁ። እናንተም ጽሑፉን እስከ መጨረሻ በማድመጥ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ፣ ኮሜንት፣ ኮፒ ሊንክ በማድረግ እንድታበረታቱን እናሳስባችኋለን። እኔና አባቴ በዚህ በእስራ ምዕቱ ድህነትን ከሀገራችን ለማጥፋት ለዜጎቿ የቀረበውን ጥሪ በስራ ለመተርጎም ከመነሳቴ በፊት ኢትዮጵያዊነቴን ያስረከበኝን አባቴንና ራሴን ማነጻጸር አማረኝ። ለዚህም የሁለታችንንም ትምህርት፣ የቴክኖሎጂ ውጤቶች፣ የሰላምና የጽናት ልዩነቶችን እንደ መስፈርት ወሰድሁ። ሁለታችንም ባሉን ነገሮች የሰራናቸውን ስራዎች አወዳደሩ። የአባቴ ትምህርት ስርዓተ ትምህርት ያልተቀረጸለት፣ በመርጃ መሳሪያዎች ያልተደገፈ፣ ባልሰለጠነ መምህር የሚካሄድ፣ ዓመታዊ ወርሃዊና ሳምንታዊ የትምህርት ዕቅድ ያልነበረው፣ ከቤተሰብ ርቆ ተምሮ እስኪጨርስ ድረስ እየለመነ ይማር ነበር። በቴክኖሎጂውም በኩል እጅግ ኋላ ቀር የሆነ መገናኛ፣ የትራንስፖርት፣ የአስተራረስ ወዘተ ዘዴ ነበር ሲጠቀምበት የነበረው። የጦር መሳሪያው ጦርና ጋሻ፣ መከላከያ ሰራዊቱ አርሶ አደር ገበሬ ነበር። ለጤና አጠባበቁ ቅጠል በጥሶ ስር ምሶ ከመጠቀም በቀር ንጹህ ውሃ፣ የጤና ኬላ፣ የጤና ጣቢያ፣ ሆስፒታል፣ የጤና ረዳት፣ ነርስ፣ ዶክተር አልነበረውም። በመረጃ ልውውጡም በኩል ስልክ፣ ፋክስ፣ ቴሌግራም፣ ኢንተርኔት፣ ሬዲዮ፣ ቴሌቪዥን፣ የህትመት ውጤቶች አልነበረውም። በመሆኑም በሌላኛ ሀገር የሆነውና የተሰራው መልካምም ሆነ መጥፎ ከእርሱ ዘንድ ለመድረስ ብዙ ዓመታት ያስቆጥራሉ። አባቴ በእነዚህ ሁሉ ችግሮች የተከበበ ቢሆንም ሰርቶ የማይሰለቸው፣ በጊዜያዊ ችግርና ጥቅም የማይፈታ ባለራዕይና መንፈሰ ብርቱ ነበር። ይህንን የአባቴን ብርታት ያስተዋልኩት ከመቃብሩ በላይ ትቶልኝ በሄደው ሕያው የእርሱ መዘክሮች ናቸው። ላስታ ሄጄ ከአለት ፈልፍሎ የሰራቸውን ውቅር አብያተ ክርስቲያናት ስመለከት፣ አክሱም ዘልቄ ታቦተ ጽዮንን እና ሰማይ ጠቀስ ሐውልቶችን ሳይ፣ ጎንደር ወርጄ የአፄ ፋሲልን ቤተ መንግሥት፣ የቤተልሔምን ድጓ፣ የዙራምባ ጎጃም ጣና ደሴቶች ገብቼ ጥልቅና ምጡቁ ረቂቅና ድንቅ የሆኑ የብራና መጻሕፍት፣ ጥንታውያን ስዕላትና ሐረጋት፣ የዋሸራ ቀኔ፣ የዲማ ትርጓሜ፣ ወደ ሸዋ ተመልሼ የተክለ ሃይማኖትን የደብረ አስቦ ተጋድሎ፣
በእንጦጦ የእቴጌ ጣይቱን ራዕይ በተለያዩ ክፍላተ አገር ያሉ የጀግኖችን የአገር ፍቅር የምዕመናንን ተጋድሎ አስተዋሉ። የአቡነ ተክለ ሃይማኖት ከጽላልሽ እስከ ዳሞት ሐዋርያዊ ጉዞ፣ የታዲዮስ የአፄ ገብረ መስቀል፣ የቅዱስ ያሬድ፣ የአቡነ አረጋዊ ከአክሱም እስከ ብርብር ማርያም ሃይማኖታዊ ጉዞ፣ በአህመድ ግራኝ ሰይፍ የካህናት መሰየፍ፣ በአፄ ሱስንዮስ ፊት የደንቀዙ እልቂት፣ በግራዚያኒ ፊት የአዲስ አበባውና የደብረ ሊባኖሱ እልቂት ታየኝ። አባትና እናቴ እንደኔው ከአፈር ተፈጥረው ይሆን? አይርባቸውም፣ አይጠማቸውም፣ አይደክማቸውም? እንዴት ይህን ሁሉ ሆኑ? እንዴትስ ይህን ሁሉ ሰሩ? ይህን ሁሉ ሊሰሩ የቻሉት አንደኛ እምነት ስለነበራቸው ነው። አባትና እናቴ ሊሰሩ ሲያቅዱ፣ ሲሰማሩ፣ ሲሰሩ፣ ሲመለሱ እግዚአብሔርንና ፈቃዱን ያስቀድማሉ። በጉልበታችን በእውቀታችን አይሉም። በእምነትም ከሐዋርያው ጋር ጸንተው ከእርሱ ጋር አብረን የምንሰራ ነንና ይላሉ። ደግሞም ሊሰሩ ሲነሱ ሰርተውም ሲቀመጡ ከከንፈር አይደለ ከልብ ያለኔ ምንም ልታደርጉ አትችሉም ያለ ጌታን ይማጸናሉ፣ ያመሰግናሉ። ራሴን አየሁት። እስቲ አንተ አንቺ ጎበዝ ራስሽን እየው። ልትሰራ ወይም ልትሰሪ፣ ስትነሳ ወይም ስትነሺ፣ ሰርተህ ወይም ሰርተሽ፣ ስትቀመጥ ወይም ስትቀመጪ እንደ አባትህ እንደ አባትሽ እግዚአብሔርን ታስባለህ? ታስቢያለሽ? ወይስ የራስሽን ብርታት? ሁለተኛ ፍቅር ስለነበራቸው ነው። የአባትና የእናቴ ብርታታቸው ምስጢር ለእግዚአብሔርና ለሰው ልጅ ለእምነትና ለሀገር የነበራቸው ፍቅር ነው። ፍቅር ይታገሳል፣ ቸርነትንም ያደርጋል፣ ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል እንደተባለ በእነርሱ ዘንድ ፍቅር በእውነትም እንደ ሞት የበረታች ናት ተባለ። ተርበው ያስተማሩን፣ ታርዘው ያለበሱን፣ ከወራሪ ጋር ያለ መሳሪያ ተወግተው ሙሉ ትምህርት፣ ፍጹም ቋንቋ ከነፊደሉ፣ ስነ ጽሑፍ ከነጠባዩ ከነሙያው፣ ኪነ ጥበብ በየአይነቱ፣ ስነ ጥበብ በየመልኩ፣ ታሪካዊና ጥንታዊ ቅርስ፣ እምነት ከነፍልስፍናው፣ ነፃነት ከነክብሩ፣ አንድነት ከነጀግንነቱ፣ አገር ከነድንበሩ ከነፍቅሩ አስረከቡኝ። እናትና አባቴ ይህ ሁሉ የተገኘው ከፍቅራቸው የተነሳ ነው። አንተ ሰው እስኪ ያስበው፣ አንተ ስለ ቀጣዩ ትውልድ ምን ይሆን የምታስረክበው? ሶስተኛ ራዕይ ስለነበራቸው ነው። እናትና አባቴ የእባብ እንቁላል በመንገድ አይተው ተራምደው አያልፉም። ወደፊት ከእንቁላሎቹ እባቦች ተፈልፍለው ልጆቻቸውን ሊነድፉ እንደሚችሉ ያስተውሉ ነበር። በተፈጥሮ በተሰጣቸው ጸጋ በእምነት አሁን እየኖሩበት ካሉት ኑሮ በመነሳት ወደፊት የሚሆነውን አሻግረው ያያሉ። ልጆቻቸውና ሀገራቸው መልካም ነገ እንዲኖራቸው ዛሬ በተባለ ዕድሜያቸው ይሰራሉ። ኋላ ከሞትሁ ሰርዶ አይብቀል አይሉም። ወይ ዛሬ በልቼ ነገ ልሙትም አይሉም። ሳያልፍላቸውና ሳይሞላላቸው እየኖሩ ለልጆቻቸው ያልፍና ይሞላ ዘንድ ይሰሩ ነበር። እኛስ ለአገር፣ ለቤተ ክርስቲያን፣ ለትውልድ የሚሆን ምን ራዕይ አለን? እኔ ተርቤ ከኋላዬ ያለው ትውልድ ይጥገብ እንላለን? አራተኛ የመንፈስ ጥንካሬ ስለነበራቸው ነው። አባትና እናቴ እምነት፣ ፍቅርና ራዕይ ስለነበራቸው በመንፈስ ጠንካሮች ነበሩ። ይህ ጥንካሬ ነው አገርን በወራሪ እንዳያስደፍሩ እየተራቡና እየታረዙ በብዙ ሚሊዮን ብር የሚሸጡ ንዋያተ ቅድሳት እንዲጠብቁ፣ ብራና ፍቀው ብር ቀርጸው ቀለም በጥብጠው ብዙ መጽሐፍት እንዲጽፉ፣ ትምህርት ፍለጋ ከሞላ ቤት ወጥተው ከክ እየበላቸው ቁራሽ ለምነው ለብዙ ዓመታት እንዲማሩ ያደረጋቸው፣ ሰርተው የማይሰለቹት፣ ሮጠው የማይደክሙት፣
ተቸግረው የማይሰደዱት፣ ተርበው የማይሰርቁት፣ ተበድለው የማይገፉት፣ በጥቅም ተስበው የማይታለሉት፣ በመከራ ብዛት የማይዝሉት የመንፈስ ጥንካሬ ስለነበራቸው ነው። እኛስ ሳንሰራ የደከመን፣ ሳንታገል የተሸነፍን፣ ሳንወለድ ያረጀን፣ ሳናምን የጸደቅን፣ ሳንገድል የተመሰከረብን፣ ሳንራብ አገር ቅርስ ትውልድ የሸጥን እንኖር ይሆን? እኔና እናቴ የመወለድ የመዋለድ ስርዓት ቢያገናኘንም በሰውነት ስራ ግን አልተገናኘንም። ያ ያልተማረው ልብሰ አዳፋው አንደበተ ኮልታፋው አባቴ በዘመን በስልጣን በሳይንሳዊ ምርምር ከኔ ወደ ኋላ ቢሆን በሰውነት ስራ ግን እጅግ ቀድሞኝ ሄዷል። እኔ ለትምህርቴ ስርዓት፣ ለመገናኛዬ ቅልጥፍና፣ ለቴክኖሎጂ ርቀትና ምጥቀት፣ ለመረጃ ልውውጤ ስፋትና ፍጥነት ያለኝ ግን ምን ሰራው? አባትና እናቴ ባልተማረ ሰውነታቸው የገነቡትን አገር ካፈረስኩ፣ ያቆዩትን መልካም ታሪክ ካጠፋው፣ እምነታቸውን በሐሰትና በጥቅም ከለወጠው፣ ዛሬን ውዬ ለማደር ነገን ከረሳው ሰውነቴ ከምኑ ላይ ይሆን? መማሬስ አባትና እናቴ የተከሏቸው እጽዋት ከኔው ጋር ውሃ፣ አየርና ማዕድ ተጋርተው ለወፎች መጠለያ፣ ለንቦች ማር መስሪያ፣ ለደከመው ጥላ፣ ለታመመው መድኃኒት፣ ለበረደው ሙቀት፣ ለታረዘው ልብስ መግቢያ ላጣ መጠለያ፣ ለስጋና ለነፍስ ፈቃድ መገልገያ ከሆኑ እኔ በእግዚአብሔር መልክ የተፈጠርኩት አባቴና እናቴ ወልደው ያሳደጉኝ ለራሴ ኖሬ ለሌላው ምን ተረፍኩ ይሆን? አባቴና እናቴ በሰውም ፊት በእግዚአብሔርም ፊት ሰው ሆነው ኖሩ። እኛስ ምን ሆነን እንኖር ይሆን? ሰው መሆንም በበጎ ሁሉ የቀደሙትን መምሰል ነው። እኛስ ማንን እንመስል ይሆን? እግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ዕብራውያን 13:7 እንዳለ ረድኤተ እግዚአብሔር አይለየን። አሜን። አምላካችን በእውነትም ረድኤትህ ሁሌም አይለየን። ቃልህን መነሻ አድርገው የተናገሩንን የአባቶቻችንን የእናቶቻችንን እንደ መጽሐፉም ዋኖች የተባሉት የተናገሩትን በሚገባ እያሰብን የኑሯቸው ፍሬ ምን እንደሚመስል እየተመለከትን ጸንተን በእምነታቸው እኛም መስለናቸው ማህበረሰቡን በሚመጥን መልእክት ብለን እኛው ለኛው ኢትዮጵያውያንን በአራቱም አቅጣጫ በቅን ለማገልገል አቅደናልና እምነት፣ ፍቅር፣ ራዕይ፣ መንፈስ ጥንካሬ የተሞላበትን አስተዋይ ልቦና አድለን ፈጣሪ። አንተ ስትፈቅድ ሁሌም ውጤታማ መሆን ይቻለናልና። እኛው ለኛው ሚዲያ ሰው ለሰው ቢፋቀር በለው ሰው ለሰው